ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እንደዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ። አንተ ታቆይ ነበር። ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? የምን ድግስ ነው? አሁን ና እናግዘኝ። ይሄ ደግሞ የማለሽ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ። ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባትን ስልክ ታውቃለህ? ንገረኝ። 09 ሄሎ፣ ስማ፣ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ወጣ ብላ አዋረኝ። ሄሎ፣ አሁን ይሰማል? ልጅህን ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ፣ አንተ ቤት አስቀምጫ እንደ መጣሁት። አይ እሱ ዝም ብሎ እኮ የተውከኛለህ። ና አሁን ወደዚህ። እሺ፣ ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? እሺ ወይኔ ቤቢ፣ ወይ ና፣ ጓደኞች በር ላይ እየፈለጉ። የኔ ጓደኞች? አዎ፣ ና አታስቁማቸው። ማን ናቸው? የእውነት ከኛ የምታመልጥ መስሎ ነበር። ቆይ ምንድን ነው የምትፈልጉት? ገንዘቤን ነው። አንተ ማረባ፣ ስጋህን ላሞራ ቆራርጬ የምሰጥልህ እኮ። እሰጣችኋለሁ አልኩህ። ለምንድን ነው የምታስቆማቸው? አስገባቸው እንጂ። አይ አንገባም። ማሰር አንገባ። አታስገባቸው። አራኔ ተጫወቱ እንጂ። እየተጫወትን ነው እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ? አባቱ ማለት? አዎ፣ ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል። አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶ ነው። አዎ፣ ደስ አይልም? እንኳን ደስ አላችሁ። ምንድን ነው የሚሰሩት? ማነው? ወይ ቤቢ፣ ሰላም ነው? እትዬ አስካሉ እማዬ እንዳለችዎት ኑ ቡና ጠጡ። አንተ እያለህ ደግሞ ሌላ ምን ይጠጣል? ምን አሉኝ? እትዬ አስካሉ። እትዬ አስበለኝ። አሁን ና ቤት ግባ። አይ እኔ አልገባም። ናካካው ገላዬና ካሌ ደባብሰው በመዳፍህ አይደል የልብ የሚደርሰው። እትዬ አስካሉ ሳከምኩኝ በልቾችህ ሆንኩኝ በመዳፍ ራቅን ከህመሜ በገላ በከፉ ማነው ያስተማረህ እንዲህ? አትፍረኝ አልኩህ። አቦ አትፍራ፣ አንተ ትልቅ አይደለህ እንዴ? እኔ 3ኛ ክፍል ተማሪ እኮ ነኝ። ስንት ዓመት ነው? 13። በቃ ቤቢ፣ ምንም አላየህም? ውጪ ተጫወት። እሺ እማዬ እትዬ አስካሉ። ወይኔ አዲስ ዘፈን። እንደ ደላው ሰው ትቀመጣለህ፣ ኑሪ ሳንቲም ከኪስ የለ፣ የለበስከው ልብስ አመት ያለፈው ደርደርቶብሃል። አረቀይረው መሄጃ የለክ አንተ ዘዋሪ፣ ቁጭ ብለህ ታያለህ ቶምና ጄሪ። ፀጉርህም ገብቷል፣ ካልሲም ተቀዷል፣ ብብትህማ ጠረን ቀይሯል። ጥርሴ ይርገፍ እኔ አልዋሽህም፣ ምንም አትስጋ፣ ሚስት ተኝታለች ከእኔ ጋራ። ብድርህ ብዙ ነው ወዲያህ፣ በርህን ያንኳኳል አሁን አከራየ። አቤት ትለኛለህ ችጋራም ስልህ፣ ችጋራም አቤት በል አንተ ችጋራም። አቤት ጎበዝ፣ ችጋራም አቤት ችጋራም፣ ችጌ ችጋራም። ሰላም ነው? እዚህ ቤት ጎረቤት ድምፅ ሰምቼ ነው። እንዴት ነህ? ምን ተፈጥሮ ነው? ተሰበርኩ። በእናትህ እስኪ አንሳኝ። እና መንቀሳቀስ አልችልማ። ቲቪ ወይኔ በእናትህ እንደው እንደዚህ ዝም ብሎ እንደቀላል በእናትህ እኔ አባት አይዞህ። ወይኔ ወንድሜ የብዙ ዓመት ህልሜ ተሳካ። ሚስቴ ምን ተወለደች? በጣም ደስ ይላል። እንኳን ደስ አለ። በጣም አመሰግናለሁ። ይኸው 3 ጁስ ይዤላት እየሄድኩኝ ነው። ለመልካም ምኞታችሁ በጣም አመሰግናለሁ። ሰላም ሁኑ።
እሺ ስም ማን? በርተሚውስ መጀመር ትችላለህ። ሰይጣን አለብህ እንዴ? ያማል ኬሮግራፍ ይላል እንዴ? ኬሾ የሚያፈጠን እንዳንተ አይነቱ እያበዙ ከመጠላ በሚያራክሱ እኛ እዚህ ጥበብ አክብራት ቁጭ ብለህ ዋው አጨብጭባታ ምን ሆነ ነው? እችን ቀን ለስንት ዓመት ስጠብቃት እንደነበር አልገባህም? ለምኑ? ትዝ ይልሃል ልጅ እያለሁ ወንዝ ዋኝቼ ስመጣ መንገድ ላይ ራቁቴን የገረፍክኝ ለዞን በጓደኞቼ ፊት። ዛሬ ሂሳቡን እናወራረደዋል። እኔም ደስ ይለኛል። ስፈልገውን ማንዱ ልክ ይገርፋል። ተስፋውን መቆርጥ መስሏል። ቀጣ አመጣበቀሽ ተጎዳህ እንዴ? ወይኔ ወይኔ ጠርሴ የለ ወይኔ ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ ተኛ እንጂ። እሺ ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ አይነት ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛናለሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን ነው የፈራኸው? አዎ። ወይ ወንዲሽ ይሻለኛል። እሺ እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስህ አርፈህ ለቤተሰቦችህ ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬው የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! ወይኔ አባቴ! በስመ አብ ወልድ! እንዴ ሰላም! በስመ አብ ወልድ! ማነው? እኔ ሞት እባላለሁ። ሞት? አዎ። እና ምን አባለ ሰራ ሲመጣ የመጣሁት ስለ ሞት ልወስድህ ነው። ያማል እንዴ? ካላመንክ ሬሳህን ማየት ትችላለህ። በስመ አብ ወልድ! በመጀመሪያ ተረጋጋ። ምንድን ነው መረጋጋው? በቃ ይኖማት ኖሬ ኖሬ በስች ነው ሞታው። የተጻፈልህ ነው። የተጻፈልህ ይሁን። እንደውም ተኝቶ ነው። አንተ ተነስ። እኔ አላምንም። ይኸውልህ አሁን ላይ እየጠበቁን ስለሆነ ቶሎ ብንሄድ ይሻላል። እሺ አንዴ ቀይ ይዤ ልምጣ። እሺ ቶሎ በል።